አግባታሉኝ የታባቴ ላግባቴ በቃ ራሷ ታግባኝ ቤት ካላት ምናልባት እኔ ቤት የሌለኝ ጭራሹን አግብቼ ግራ ላጋባት ወይ ግራ ተጋብቼ የቤት ኪራይ የቤት ኪራይ ዋጋውን ኧረ ወጣ ሰማይ ሁለት አለው አንድ እስት መጽሐፉ እያዘዘ ምናል ቢጸድቅብኝ ብዙዎቻችን ሰዓቱን የማይመጥን የኢንቨስትመንት ውሳኔ ማርኬቱን በአግባቡ ባለማየታችን ብቻ ወስነን ይሆናል። አሁን ግን ኑሯችንን የሚያከብድ ሳይሆን ኑሯችንን የሚያቀል እድል ደጃችንን እያንኳኳ ነው። ግባ በሉት። እነዚህም በ6 ወር መረከብ የምትችሏቸውን 60% የባንክ ብድር የተመቻቸላቸውን አፓርትመንቶች ኑሮን ቀለል ማድረግ የሚችል ሎኬሽን ላይ እየተሸጡ ነው። ከኤርፖርት በጣም በቅርብ ርቀት ላይ ኔክሰስ ሆቴል አካባቢ። እንዴት ነው ኑሯችን ቀለል የሚለው አትሉ? ልጆችን ጧት ትምህርት ቤት ለማድረስ ምንም አይነት የመንገድ መዘጋጋት ራስ ምታት አይኖርቦትም። አስፋልት ብቻ ሲሻገሩ እንደ ኢትዮ ፓረንትስ፣ ብሪቲሽ ኢንተርናሽናል ስኩል፣ ዩኒቲ አካዳሚ ያሉት ትምህርት ቤቶች በዎኪንግ ዲስታንስ ርቀት ላይ ናቸው። አይበለውና የጤና እክል ቢያጋጥም እንደ ኮሪያ ሆስፒታል፣ ካዲስኮ ሆስፒታል ያሉ በቅርብ ርቀት ላይ ናቸው። ለልጆቹ መዝናኛ ቦታዎች፣ የሳይክል መንገዶች፣ በ10 ደቂቃ መኪና ቻርጅ ፉል ማድረግ የሚችሉት ሱፐር ፋስት የመኪና ቻርጂንግ ስቴሽኖች በቤቶ ዙሪያ ናቸው። እየተሸጡ ያሉ ቤቶች ከመኝታ ክፍላቸው በተጨማሪ ለብቻው የሰራተኛ ክፍል፣ ላውንደሪ ሩም፣ ስቶር፣ 2 ኪችን፣ 2 በረንዳ ከሰፊ ሳሎን ጋር ህንጻው 6 ሊፍት፣ የከርሰ ምድር ውሃ፣ ሄቪ ዲዩቲ ጄነሬተር፣ ጋርቤጅ ሹተር፣ 24/7 ሴኩሪቲ። ብቻ ምን አለፋችሁ ህይወት ቀለለ ማለት ይሄ አይደል? ለዚያውም በ6 ወር የምትረከቡት ከ60% የባንክ ብድር አማራጭ ጋር። ሳይቱን ለማየት እንዲሁም ለበለጠ መረጃ ታች ባለው ስልክ ቁጥር ይደውሉልን። ያቋም ሰው አይደለሽም። ሐሳብሽን ዝም ብለሽ ነው የምትቀያየሩና ባንቺ ምክንያት ተጎዳው ብለህ አወራ አስወራ ትልቅ ነገር አረከው እኮ። በርግጥ እንጋባለን ብዬ ነበር፣ ግን አሁን አንጋባም አልኩኝ። እስናት ቤግዴ እስናት ቤጊሹ ከሆነም ያሹ ምን እያረግሽ ነው? ታለምጥራለህ ምንስ ተጠራጁ እጭት ያወጣል ተብዬው እንዲው በበላም ጉም ማላለ ትንሽም ብቅ አላለች አላለም አይዲያ ወይ ፍንክች በዝዬ አያበዝ የመጣው እኮ እና ምን ላድርግሽ? ዞሮ መዝጊያው ጭራሩ አሉ። ማመችስ ተማያውቁት መላክ የሚያውቁት ሰይጣን ይሻላል ብዬ እኮ ጩልልሽስ አንተ ልጅ ቀልብ ግዛ እባክህ። ግዛ ነው እንግዲህ ልግዛል የሚል ትውልድ ጠፍቷል። እሱ ደግሞ ስንት ነው? ወጪ በዝቶብኛል በዚህ ወር። ጀነኑ ሳላያት አለቀ ቀኑ የልብ አደራ ባለዳ ጆሮ እንጂ ላይን እንግዳ መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮልኮልኮል አሁን ደውል ሹክ የመውደዳምን